እንደው ምንም ቢቀር ግን ቢያንስ ከእግዚአብሔር ጋር አትጣሉ። ቢያንስ እንኳን እንደው ብንዋሽም ብንቀጥፍም ምንም ብናደርግ ቢያንስ ግን እግዚአብሔር ትቶኛል አንበል። ቢያንስ ክርስቶስ ጥሎኛል አንበል። ቢያንስ ልባችሁን አታክብዱ ብሏል ቅዱስ ዮሐንስ አፈወርቅ። ልብ ማክመድ ማለት እግዚአብሔር አይምረኝም ማለት ነው ይላል። እግዚአብሔር አይምረኝም ማለት ወደ ክደት ያበቃል፣ ልብን ያደነድናል። ልብ መደንደን ደግሞ ምን ያደርጋል? ክደትን ይወልዳል። ክደት ደግሞ ያንሳስ መዓት እግዚአብሔር፣ የእግዚአብሔር መዓት አነሳስቦ ያወርዳል። ስለዚህ እግዚአብሔር አይምረኝም አይባልም። ራሳችን ደና እና የትም ምንኖር እናጣም እናግኝም፣ ቢያንስ ግን ራሳችን ደና ይሁን። እሱ ማን ነው? መድኃኒታችን ኢየሱስ ክርስቶስ። እና ይኸውላችሁ እግዚአብሔር በዚች ምድር ላይ ስንኖር ይጠብቀናልም፣ ብዙ መከራም አለብን። ግን ስታዩት በዚህ ዓለም ላይ ከሚኖር ሰው ሁሉ ትልቁ መከራ የሚደርሰው ኦርቶዶክሶች ላይ የሚሆነው ለምን ይመስላችኋል? ወይም ክርስቲያኖች ላይ ለምን እንደሚሆነው? ለምንድን ነው? ራሳቸው ሕይወት እንደሆነ ያውቃል ሰይጣን። ሁልጊዜ እባቡ የሚነክሰው የማንን እግር ነው? የክርስቶስን እግር ነው የሚነክሰው። ክርስቶስን እግሩን የጌታችን ኢየሱስ ክርስቶስ ላይ እግሩ ላይ ያረፈዎችን ቃል ምንድን ነው መሰላችሁ የሚያስረዳው? የክርስቶስ እግሮቹ ምንባል እኛ ነን። ልክ ዓርብ እግሩን እንዳስቸነከረ ዛሬም የክርስቶስ አካል የምንባልን እኛን እግራችንን ይቸነክረናል። ለምንድን ነው ሲባል ራሳችን ሕይወት እንደሆነ ያውቃልና። የእባቡን ራስ ምንድን ነው ያለው? አንተም የእባቡን ራስ አያችሁ፣ ሕይወት ራስ ነው ያለው። በእባቡና በሴቲቱና በእባቡ በዘሩና በዘሯ መካከል ምን አለ? ጠላትነት አለ። እሱ ምኑን ይነድፋል? ሰኮናውን። የሴቲቱ ዘር ደግሞ ምኑን ይቀጠቅጣል ነው የሚለው? ራሱን ነው።